ዛሬ እስኪ ከፍተኛ ተከታይ ካላቸው ሃይማኖቶች ውስጥ የተወሰኑትን እንመልከት። ከነዛ ውስጥ የመጀመሪያውን ቦታ የሚይዘው እስልምና ነው። እስልምና በዓለም ላይ ከ2 ቢሊዮን በላይ ተከታዮችን በማፍራት የአንደኛ ደረጃውን ይይዛል። በሁለተኛ ደረጃ የምናገኘው ደግሞ የካቶሊክን እምነት ነው። አሁን ላይ ኦልሞስት ከ1.3 ቢሊዮን በላይ ተከታዮች አሉት። ሶስተኛ ደግሞ የሚገኘው ምንም አይነት ሃይማኖት የለንም ብለው ራሳቸውን ከየትኛውም ሃይማኖት ውጪ አድርገው የሚኖሩት ልክ እንደ ኤቲስት፣ አግኖስቲክ እንዲሁም ደግሞ ሴኩላር ሁማኒዝም ውስጥ የሚገኙ ሲሆኑ እነሱም 1.3 ቢሊዮን ደርሰዋል። ከዛ ቀጥሎ በአራተኛ ደረጃ የምናገኘው የሂንዱይዝም እምነት ሲሆን እሱም ኦልሞስት ከ1.2 ቢሊዮን በላይ ተከታዮችን በማፍራት የአራተኛውን ደረጃ ይይዛል። ከዛ የፕሮቴስታንት እምነት ሲሆን እሱም በዓለም ላይ 1 ቢሊዮን በላይ ተከታዮችን በማፍራት በአምስተኛ ደረጃ የምናገኘው የፕሮቴስታንትን እምነት ነው። ከዛ በመቀጠል የቡዲዝም እምነት 520 ሚሊዮን ተከታዮችን በማፍራት በስድስተኛ ደረጃ ሲገኝ፣ በሰባተኛ ደረጃ የምናገኘው የኦርቶዶክስ ሃይማኖትን ሲሆን በዓለም ላይ ከ260 እስከ 270 ሚሊዮን የሚሆን ተከታዮች አሉት።